ብስጭት አላያችሁም? ትናንት በጣም ፊታቸው ላይ ብስጭት ነበረ። እኔ እንዲሁም በቃ የቤት ኪራይ የሚካፈልልኛል ብሎ ጊፍትን ለመሰብሰብ የተቀመጠም ሰው ያለን የመሰለኝ ወይ የሆነ ነገር ለመሸፈን በጣም ተበሳጭተው ነበረ። እንዴ እኮ አያበሳጭም? ለምሳሌ እኔ ልዋይ ስፈልግ የምፈልግ ከሆነ ወንድሞቼን አማ በእርግጥ እኔ አሁን የምናገረው ነገር ምንድነው መብት ነው። እንደማን ከዚህ በኋላ ሲሳይን የምንቆጥረው ልክ የኤርሚያስን ቤት እንደምንቆጥረው ነው የምንቆጥረው ማለት ነው። ልክ በየትኛውም ቤተክርስቲያን እንደምትሰደብና እንደምትቃለለው አንደኛው የፕሮቴስታንት ቤት ቤተክርስቲያን ከምትሰደብባት ቤቱ አንደኛው የሲሳይ ቤት ነው ማለት ነው። ወጣት ሴት አለቀ በቃ። ምክንያቱም ትላንት ማታ ያደረገው ያን ነው። ትላንት ማታ ያደረገው ያንን ነው የተመለከትኩት። ያ ነው በጣም በኃይለኛ ድርቀት እና ግግምና ኖ እየተባለ ቀርቷል የለ ምናምን እየተባለ በዛ ልክ አልቀረም ብሎ ተጋፍጦ ምን ብሎ ተከራክሮ ከዛ በጣም የገረመኝ አይቻቸው ነበረ። እሱና ኤርሚያስ ከፍተው ላይቭ አይመጣም እንደ ይመጣል ምናምን ይባባላሉ። እንደማይመጣ ውስጡ እያወቀ ከሆነ ሲሳይ በጣም የገረመኝ ፓርት እሱ ነው። በጣም አስመሳይነት እንደማይመጣ እያወቀ ደምረው የራሱን ላይቭ ከፍቶ እያየው በዛን ሰዓት ላይ ደምረው የራሱን ቤት ላይቭ ከፍቶ ከወንድሞቹ ጋር እየተማማረ እያወቀ አይመጣም ይመጣል እየተባባሉ ይሳለቃሉ ከኤርሚያስ ጋር።